በኢየሩሳሌም ነው። እቺ ቤተክርስቲያን የተመሰረተችው ኢየሱስ ክርስቶስ 40 ቀን በምድር ላይ ከተመላለሰ በኋላ ከትንሳኤ በኋላ ከሐዋርያቶች ጋር አንድ ላይ ሆኖ 40 ቀን ራሱን ገለጠላቸው፣ አስተማራቸው። ራሱን ገልጦ ካስተማራቸው በኋላ በ40ኛው ቀን እንደዚህ አለ፣ አሁን ይሄዳሉ። ስለዚህ ይዟቸው ወደ ደብረ ዘይት ተራራ ይዟቸው ወጣ። ይዟቸው ከወጣ በኋላ እንደዚህ አላቸው፣ ይሄዳሉ ግን አለ ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ። ይህ መጽሐፍ ስለ ኃይል መቀበል፣ ስለ ኃይል መሞላት፣ ስለ ኃይል ነው የሚያወራው። እሱም ኃይል መንፈስ ቅዱስ ይባላል። የሚመጣው እንደሚሞላ ስለሚያውቁ የኑሯቸው ጉዳይ አይደለም ያሳሰባቸው። ጥሎ የመጡ ታንኳ አላቸው። እነ ዮሐንስ ቤት ስትሄዱ ብዙ ታንኳ አለ። የጴጥሮስ የራሱ ታንኳ አለ። ብዙዎች ተሰብስበዋል። የተሰበሰቡት ሁሉ ረሃባቸው አንድና አንድ ነው፣ የተነገረው ትንቢት ያለ እግዚአብሔር መንፈስ ዜና ነው። ይህ የእግዚአብሔር ቃል ያለ መንፈስ ቅዱስ ቢሆን ኖሮ መጽሐፍ ነው። በጣም የሚገርመው ነገር የተጉ እየጠበቁ ያለ እንደ አውሎ ንፋስ ሆኖ መንፈስ ቅዱስ መጣባቸው። መንፈስ ቅዱስ በወረደባቸው ጊዜ ላይ ድምፅ ሆነ። ሰዎች በሚያዩት ልክ ደጃቸውን ከፈቱ። ሰዎች ከማያዩዋቸው ከጓዳ ጸሎት ወደ አደባባይ ወጡ። መንፈስ ኤቭሪዴ የምትሞላው ጉዳይ የሆነ ቸርች ስትመጣ የምትሞላ ጉዳይ አይደለም። ቤት በጓዳ ላይ የሚመጣ ጉዳይ ታቃለ። ጉባኤ ላይ ስለመጣ የሚመጣና ጉባኤ ስላልመጣ የሚቀር ጉዳይ አይደለም። ቤት ላይ ጓዳ ቁጭ ብለህ ስትጠራው የሚመጣ ታቃለ። ለምን ካልከኝ ወይን ቤት መጥቶ አይተናል። ጳውሎስና ሲላስ በእስር ቤት ተጥለው ሳሉ በተቀመጡበት ቦታ በዘመሩ ጊዜ መንፈስ መጣ። ዛሬ መልእክት አለ። ባላችሁበት ቦታ ባላችሁበት ሰፈር ላይ መንፈስ ቅዱስ ይመጣባችኋል። መንፈስ ቅዱስ በመጣ ጊዜ ደፍሮ የሚናገሩ ሰዎች ድፍረት ያጣሉ። አፋቸውን የሚከፍቱ ያለ አግባብ አፋቸውን በዚህ ወንጌል ላይ የሚያላግጡ ሰዎች ዝም ማለት ይጀምራሉ። ዛሬ እናገራለሁ፣ ይህ መንፈስ አንተ ቤት ይከብራል። እባክህ የዴቭ መኖር ለኔ የሚያስረዳ ሰው አያስፈልገኝም። ለምን ቢባል ዴቭ ከኔ ጋር እንዳለ የገባኝ ነው። መንፈስ ቅዱስ ካንተ ጋር እንዳለ ሌላ ሰው እንዲነግር ለምን ትፈልጋለህ? ሌላ ሰው ማስታወቂያ እንዲሰራል ለምን ትፈልጋለህ? ሌላ ሰው እንዲያስረዳ ለምን ትፈልጋለህ? የመንፈስ ቅዱስ አብሮነት ይዘን ማለት ዛሬ ደስ ይላል። ያንዳንድ ሰዎች አይን ይከፈታል። መጽሐፍ ቅዱስ ያዛችሁት የሐዋርያት መጽሐፍን ነው ማወራው። ምዕራፍ 2 ነው ማወራው። ይህ መጽሐፍ ቅዱስ ከፍተኛው የሚያወራው ስለ መንፈስ ቅዱስ ስራ ነው። ትልቁ የሐዋርያት መጽሐፍ ትልቁ የሥራው ድርሻ ስለ መንፈስ ቅዱስ ነው የሚያወራው። ቀጥሎ የሚያወራው ስለ ተተከሉ ቤተክርስቲያናቶች ናቸው። ስለ ተተከለ ቤተክርስቲያንና ስለ ተፈጸመው ተስፋ ቃል ነው የሚያወራው። እና የቤተክርስቲያን ጅማሮ ወይም ቤተክርስቲያን የተመሰረተችበትን የመጀመሪያው ቤተክርስቲያን የተመሰረተችው በኢየሩሳሌም ነው። እቺ ቤተክርስቲያን የተመሰረተችው ኢየሱስ ክርስቶስ 40 ቀን በምድር ላይ ከተመላለሰ በኋላ ከትንሳኤ በኋላ 40 ቀን በምድር ላይ ተንቀሳቀሰ። 40 ቀን በምድር ላይ 40 ቀን ከተንቀሳቀሰ በኋላ ከሐዋርያቶች ጋር አንድ ላይ ሆኖ 40 ቀን ራሱን ገለጠላቸው፣ አስተማራቸው። ራሱን ገልጦ ካስተማራቸው በኋላ በ40ኛው ቀን እንደዚህ አለ፣ አሁን ይሄዳሉ። ስለዚህ ይዟቸው ወደ ደብረ ዘይት ተራራ ይዟቸው ወጣ። ስለዚህ እዛ ይዟቸው ከወጣ በኋላ እንደዚህ አላቸው፣ ይሄዳሉ ግን አለ ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ አለ። ይህ መጽሐፍ ስለ ኃይል መቀበል፣ ስለ ኃይል መሞላት፣ ስለ ኃይል ነው የሚያወራው። እሱም ኃይል መንፈስ ቅዱስ ይባላል። ስለዚህ ስለ መንፈስ ቅዱስ ስለሚያወራ በዚህ ስፍራ ላይ አንድ ነገር ነው ያለው፣ የሚጠባበቁት ተስፋ አላቸው። ምን የሚሉት? የሚጠባበቁት ተስፋ አላቸው። ይህንን ተስፋ የሚጠብቁ ሰዎች በቁጥር 11 ወይም 12 አይደሉም፣ ከ120 በላይ ናቸው። እና አንድ ቤት ዘግተው በጸሎት የተጉ ናቸው፣ በነገር የተጉ አይደሉም። ትጋታቸው ጸሎት ነው። የሚጠብቁት ተስፋ አላቸው። አንተ ለ10 ቀን ተጉ። አይቱ እግዚአብሔር ፊት የምትተጋው ቀን ብዛት አይደለም፣ ልኩ ለካ ትጋት ነው የሚታዩ። ስለዚህ እነዚህ ሰዎች በእግዚአብሔር ፊት ስንት ቀን? 10 ቀን በምን ይተጉ ነበር? በጸሎት ይተጉ ነበር ይልና በአንድ መንፈስ ሆኖ ይላል። የጸሎታቸው ርዕስ አንድና አንድ ነው። ቁጥር 4 ላይ እንደዚህ ይላል። እንደው ከላይ ላንብብ። ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጦ የነበሩበትን ቤት ሁሉ ሞላው። ሙላት ነው እየጠየቁ ያሉት።
የሚመጣው እንደሚሞላ ስለሚያውቁ የኑሯቸው ጉዳይ አይደለም ያሳሰባቸው። ጥሎ የመጡ ታንኳ አላቸው። እነ ዮሐንስ ቤት ስትሄዱ ብዙ ታንኳ አለ። የጴጥሮስ የራሱ ታንኳ አለው። እዚህ ጋር ያሉት እነ ማቴዎስ የምታያቸው ብዙ እነ ዘኬዎስ አሉ። ብዙዎች ተሰብስበዋል። የተሰበሰቡት ሁሉ ረሃባቸው አንድና አንድ ነው፣ የተነገረው የተስፋው ቃል። ይህን ተስፋ ቃል መጠበቅ መዝጋት ይፈልጋል። ዘግተው ድምፅ አልባ ጸሎት ነው እየጸለዩ ያሉት እና የሚፈልጉት ነገር አላቸው። ረሃብ አላቸው፣ ጥማት አላቸው፣ ትእዛዝ አላቸው። ምን በሉ? ጠብቁ። ምን በሉ? ዛሬ አንድ መልእክት ነው የምላችሁ፣ ጠብቁ። ነቢይ ሕያው ያለ መንፈስ ቅዱስ ወንድም ሕያው። ሐዋርያው እስራኤል ዳንሳ ያለ መንፈስ ቅዱስ ወንድም እስራኤል ዳንሳ። ነቢይ ጉሩምን ያስባለው ነቢይ መንፈስ ቅዱስ ነው። መንፈስ ቅዱስ ካልመጣ የአንድ ሰው ማንነቱ እንደነበረ ይቀጥላል። መደበኛ ህይወት ነው የምትቀጥለው። መንፈስ ቅዱስ አንተ ላይ መጥቶ ስራ መስራት ሲጀምር፣ መንፈስ ቅዱስ አንተ ላይ መጥቶ ምን አክቲቬት ሲሆን የመጀመሪያው ምን ይሆናል? ፍሬ ካንተ መታየት ይጀምራል። ነብይነት ስም አይደለም፣ ውጤት ነው። ነብይነት ሪዛልት ነው። ምን አይነት ሪዛልት፣ ምን አይነት ውጤት ነው ካላችሁ የእግዚአብሔርን ሐሳብ ለሰው ማስተላለፍ ነው። ይሄን ለማስተላለፍ ደግሞ እግዚአብሔር የሰጠው የተስፋ ቃል አለ። ያ የተስፋ ቃል ሊፈጸም ይገባል። ይሄ የተስፋ ቃል የት ነው የተነገረው ካላችሁ ዮሐንስ ወንጌል ምዕራፍ 14 ላይ ለሰጉት እንደዚህ ያላቸው አጽናኝን እልክላችኋለሁ። ምን እልክላችኋለሁ? በምድር ላይ ለሐዋርያቶች አጽናኝ አላቸው። ሐዋርያቶችን በምድር ላይ የሚያጽናና ነበራቸው። ማን? ኢየሱስ ክርስቶስ። ሐዋርያቶችን በገቡበት አብሮ እየገባ ሲራቡ የሚያበላቸው፣ ሲጠሙ የሚያጠጣቸው፣ ግብር ሲጠየቁ ግብር የሚከፍልላቸው፣ አብሯቸው ከነሱ ጋር የሚንቀሳቀስ ኢየሱስ ነበር። ስለዚህ እነሱ ከኢየሱስ ጋር ሲኖሩ ክብርን አያውቁም። ክብርን አያውቁም። ክብር ከነሱ ጋር ነበር፣ ክብርን ግን አያውቁትም። ስለዚህ ይሄን ክብር የሚገልጥላቸው የሆነ ነገር ያስፈልጋቸዋል። ከዛ እኔ እሄዳለሁ አለ። ብሄድም ይሻላችኋል አለ። እኔ ብሄድ ለእናንተ ይሻላል። ምንድነው የሚሻለን ስል አጽናኝ ይመጣል አለ። ሌላ ስል መሄድ የማትችሉትን መሄድ ያስጀምራችኋል። መልእክት አለኝ ባካችሁ። እየጠበቀ ያለ ሰው በዚህ ወር መውጣት ይጀምራል። መንቀሳቀስ፣ መውጣት። ትንቢት ያለ እግዚአብሔር መንፈስ ዜና ነው። ትንቢት ያለ እግዚአብሔር መንፈስ ዜና ነው። ይህ የእግዚአብሔር ቃል ያለ መንፈስ ቅዱስ ቢሆን ኖሮ መጽሐፍ ነው። ቅዱስ ያስባለው መንፈሱ ነው። እውነት ቅዱስ ያስባለው ይሄን መጽሐፍ መንፈስ ቅዱስ ነው። ለምን? ደራሲው መንፈስ ቅዱስ ስለሆነ ራሱ መንፈስ ቅዱስ ነው። የዚህ መጽሐፍ ደራሲ ግለሰብ አይደለም፣ መንፈስ ቅዱስ ነው። ሌሎች መጽሐፎች ሁሉ ፎቶኮፒ አላቸው። ይሄ ከኦሪጂናል ውጪ ኮፒ የለውም። ለምን ቢባል ይሄን መጽሐፍ ማሻሻል አችለው፣ ተሻሽሎ የጨረሰ ነው። ይሄን መጽሐፍ ኤዲት አታደርገው። አማርኛ ግን ልታሻሽል ትችላለህ። ግን መንፈስ ቅዱስ ስላለበት ሰኞ ሲሰብኮ ሌላ፣ ማክሰኞ ሲሰብኮ ሌላ ነው። ፍቅር እስከ መቃብር አንዴ ከተተረከ በኋላ ፍቅር እስከ መቃብር ነው። በዛቤ ትለዋለህ፣ እንትና ትለዋለህ። ይሄኛውን ግን ሉቃስ ብለህ ጀምረህ ዛሬ መልእክት አለኝ። ይህ መንፈስ በእናንተ ላይ መስራት ይጀምራል። ኢየሱስ አሜን። እኔ ልንገራችሁ፣ ያለ መንፈስ ቅዱስ መኖር ማለት ምን ማለት እንደሆነ ላስረዳችሁ። ለብሶ ግን የማይደምቁበት ልብስ የሚለብሱ አሉ። ለብሰው የማይደምቁ ለሌሎች ድምቀት ብለው የሚለብሱ አሉ። ያለ መንፈስ ቅዱስ መኖር ማለት ያንተ ያልሆነውን ነገር ለሌላ ሰው ለብሰ ለሌላ ሰው ድምቀቱን ማሳየት። ይሄ ምንድነው ካልከ ፒያሳ ብትሄድ፣ ትሩፋት ብትሄድ፣ አቶቴ ብትሄድ አሻንጉሊቶች አሉ። ለብሶ እንደዚህ ይላሉ፣ አንተ ልበስ ይሉሃል። እነሱ ግን ይቀየርባቸዋል። እነሱ አይንቀሳቀሱም፣ አያምሩም። አንተ ላይ ሲለብስ ግን ልክ ይሆናል።
መንፈስ ቅዱስ ካልመጣበት አንድ ሰው አሻንጉሊቱን መንፈስ ቅዱስ ሲመጣ ግን አንተ ነህ። ያለ መንፈስ ቅዱስ አሻንጉሊቶቹ እንደዚህ ይደረጋሉ። ሰው ተሸክሞ ያስገባቸዋል፣ ሰው ተሸክሞ ያወጣቸዋል። ኢየሱስ እንደዚህ ያለ ኃይልን እልክላቸዋለሁ። ከመታዘል ህይወት ከሰው ሽክም ከሆነ ሰው ላይ ተንጠልጥሎ ከመኖር የሆነ ሰው ላይ ተደግፎ ከመኖር ዛሬ አወጣቸዋለሁ። ዛሬ መልእክት አለ። ከሰው ትከሻ የሚወርድ ሰው አለ። ባካችሁ ይችላል። አልገባችሁ? ህይወት የሌለው ነገር ህይወት እንዲኖረው ያደረገ፣ ጣም የሌለው ነገር ጣም እንዲኖር ያደረገው መጣና እንደዚህ ያለ ኃይልን እስክትቀበሉ ድረስ ከኢየሩሳሌም ኃይልን በተቀበላችሁ ጊዜ አለ ወደ ይሁዳ ወደ ሰማርያ እስከ ምድር ዳር ድረስ ምስክሮቼ። እንዴት መሰክር የሚያደርግ አማርኛ አይደለም። እንዴት መሰክር የሚያደርግ ጥሩ ሰባኪ መሆን አይደለም። የመንፈስ ቅዱስ መምጣት ነው። ይህ መንፈስ ቅዱስ ከሌለ ዊችክራፍት ይከብዳል። ጠንቋዮች ገናና ይሆናሉ። የጥንቆላ ነገሮች መስተፋቅር፣ ደብተራ፣ መተት ምናምን የሚባሉት ገናና የሚሆኑት መንፈስ ቅዱስ ራስ ያቆም። መንፈስ ቅዱስ ባለበት ዛሬ ልናገርባችሁ ያስጣለዋችሁን ዛሬ እግዚአብሔር እንዲያለ ያስጥልላል። መንፈስ ቅዱስ ብሔር የለው። መንፈስ ቅዱስ ጎሳ የለው። መንፈስ ቅዱስ ግን ወዳጅ አለው። መንፈስ ቅዱስ ወዳጅ አለው። ከዛ እንደዚህ አለ እልክላችኋለሁ። እሱ በመጣ ጊዜ አለ ወደ እውነት ሁሉ ይመራችኋል። እየዋሻችሁ የምትኖሩ ሰዎች መንፈስ ቅዱስ ስለሌለባችሁ የውሸት ውጤት የመንፈስ ቅዱስ አለመኖር ብቻ ነው። መንፈስ ቅዱስ አንተ ውስጥ ቢኖር አትዋሽም። ለምን ቢባል መንፈስ ቅዱስ የሚተርክልህ ኢየሱስን ነው። ኢየሱስን ተሸክመ እንዴት ትዋሻለህ? ስለዚህ እነዚህ የመዋሸት ስልጣን አላቸው፣ መዋሸት ይችላሉ። ስለዚህ እንደዚህ ያላችሁ ምን ብሎ ጴጥሮስን ለምሳሌ ላንሳላችሁ እንዴት እንደሚዋሽ እንደዚህ ያለ አላውቀው። አንቺ የምትዩን ሰውዬ ፈጽሞ አላውቀው። ውሸታ ንግግር ከሱ ጋር እንዳለ ያስታውቅባል ስትል አንቺ ሴት አንቺ የምትዩን ከነ አካቴው ፈጽሞ አይቼውም ኖሮ ሰንብቶ እኮ ነው። አንዳንድ ሰዎች እኮ አግብቷል ኖሯል በትዳራቸው የሆነ ቆንጆ ሴት ሲያዩ ቀለበት ያወጣሉ። ምን ነው? ከዛ እንጀራ ለመብላት ወንጌልን የዘጉ ሰዎች አሉ ለምግብ ብለው። መንፈስ ቅዱስ ሲኖርብ ግን እንደዚህ ነው የምትለው። አንተ ላይ ሲኖር መንፈስ ቅዱስ እንደዚህ ያለ በንጉስ መብልና መጠጥ እንዳይረክሱ በልባቸው ወሰን እና 10 ቀን ስጠን። በ10 ቀን ውስጥ ልዩነት ካልመጣ ሐዋርያ ሥራ ምዕራፍ 2 ላይ ከስንት ቀን በኋላ ነው ታምራት የጀመረው? 10 ቀን በኋላ በ10ኛው ቀን ነው መንፈስ ቅዱስ የወረደው። ስለዚህ 10 ቀን ስጠን፣ በ10 ቀን ውስጥ ታምር ካልተሰራ ግደለናል። ምትለን እናደርጋለን። የሚገርመው ነገር እንዲላል የንጉስን ጮማ የንጉስን መጠጥ ከጠጡት ይልቅ ይላል ቆሎ የቆረጠሙ 10 እጥፍ። ዛሬ መልእክት አለኝ። እውነትን የማትጥሉ ከሆነ መንፈስ ቅዱስ ከናንተ ውስጥ ገናና መሆን ይጀምራል። አሜን። አረባካችሁ ልናገር። መንፈስ ቅዱስ አንተ ላይ በመጣ ጊዜ እንደዚህ ነው የሚሆነው እኮ። የምትናገረውን እሱ ነው የሚያቀርብልህ። እባክህ ስለዚህ መንፈስ ቅዱስ እንደዚህ አለ። መንፈስ ቅዱስ እንደዚህ ብሎ ማውራት ጀመረ። ከዛ መንፈስ ቅዱስ በሐዋርያቶች ላይ ወረደ። ይሄ መንፈስ ቅዱስ በወረደ ጊዜ የተዘጋው በር ተከፈተ። ዛሬ መልእክት አለኝ። ይሄ መንፈስ ቅዱስ ከመጣ በር ይከፈታል። አጠገብ ያለው እንደዚህ በለው፣ መንፈስ ቅዱስ በር ከፋሽ ነው በለው። በር ከፋች ነው። መንፈስ ቅዱስ አይን ከፋች ነው በለው ባክህ። መንፈስ ቅዱስ አይን ከፋች ነው። መንፈስ ቅዱስ ጆሮ ከፋች ነው በለው ባክህ። መንፈስ ቅዱስ ጆሮ ከፋች ነው። መንፈስ ቅዱስ አፍህን ይከፍታል በለው ባክህ። መንፈስ ቅዱስ አፍህን ይከፍታል። እኔ ቀጣይ ሲዝን ላይ እንደዚህ ይሆናል። አንተን ፍለጋ ብዙዎች ወደ እናንተ ቤት ይመጣል። አልገባም? አንተን ፍለጋ ከሩቅ ምድር ላይ
አንተ በጂፒኤስ አንተ ትፈልጋለህ። ከቅርብ ዘመን በኋላ የሆነ ሰዎች ከቅርብ ዘመን በጂፒኤስ ትፈልጋላችሁ። የት ነው ማገኘው? የት ነው የሱ አድራሻ? የት ነው? ዛሬ ደስ ይላል። እንደዚህ ታሪካችሁን የሚቀይር መንፈስ ቅዱስ በእናንተ ላይ ይመጣል። መንፈስ ቅዱስ ተፈላጊ ያደርጋል። መንፈስ ቅዱስ ውድ ሰው ያደርጋል። አቃለው አንዳንድ ሰዎች ስለ መንፈስ ቅዱስ ሲወራ ያቅለሸልሻቸዋል። ስለዚህ በጣም የሚገርመው ነገር የተጉ እየጠበቁ ያለ እንደ አውሎ ንፋስ ሆኖ መንፈስ ቅዱስ መጣባቸው። መንፈስ ቅዱስ በወረደባቸው ጊዜ ላይ ድምጽ ሆነ። ምን ሆነ? እጅ ስጠኝ። ሳታወራ ድምጽ መሰማት ይጀምራል። ብዙ ለፍልፋ አይደለም ባክህ። የጠበቀውን ውጤት የምታየው ይሄ መንፈስ አንተ ላይ መስራት ሲጀምር፣ አሜን አሜን፣ አክቲቬት መሆን ሲጀምር የመጠበቅ ውጤት ምን እንደሆነ እና ይሄ መንፈስ ቅዱስ ምንድነው የሚያደርገው ካልከኝ ቋንቋን ይቀይራል። ቋንቋን ይቀይራል። አሜን ነው ወይ? ይሄ መንፈስ ቅዱስ ስራ በሐዋርያቶች ዘመን ጀመረ። ከዛ ቃሉ እንደዚህ ይላል ቁጥር 4 ላይ ቁጥር 4 ሐዋርያት ሥራ ምዕራፍ 2 ቁጥር 4 እንደዚህ ይላል በሁሉም ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገር ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። መናገር እየፈለጉ መናገር ያቃታቸው ሰዎች፣ ማውራት እየፈለጉ ማውራት ያቃታቸው ሰዎች፣ ሞትን ፈርተው ደጃቸውን ዘግተው ቁጭ ያሉ ሰዎች የኔ መጨረሻ ይሄ ነው አይደለም ያሉት። ጀላካ መች ነው የምትመጣው? ና ሙላይ፣ ና ቀባይ፣ ና አትረፍርፈኝ፣ ና አጥለቅልቀኝ እያሉ የነበሩ ጋር መንፈስ ቅዱስ ሲመጣ የመጀመሪያው የተዘጋው በር ተከፈተ። ማስታወቂያ ሳይለጥፉ የሀገር ህዝብ ወደ እነሱ መሰባሰብ ጀመሩ። በዚህ ወር መልእክት አለኝ። ይሄ መንፈስ ቅዱስ አንተ ጋር ይመጣል፣ መሰባሰብ ይጀምራል። ስለዚህ ደጃቸውን ከፈቱ። መንፈስ ቅዱስ ስለመጣ አሁን ማንም ሊያቆማቸው አይችልም። ቅድም ፈሪ ነው፣ አሁን ግን ብርቱ ነው። ቅድም በሩን ዘግቷል፣ አሁን ግን ደጁን ከፍቷል። ደጅና በር ይለያያል። በር የቤት ነው፣ ደጅ ግን የውጪ ነው። ሰዎች በሚያዩት ልክ ደጃቸውን ከፈቱ። ሰዎች ከማያዩዋቸው ከጓዳ ጸሎት ወደ አደባባይ ወጡ። ዛሬ መልእክት ላይ አንዳንድ ሰዎች ከጓዳ መውጣት ይጀምራሉ። አሜን አሜን። አንዳንድ ሰዎች ከተሸፈኑበት ቦታ መውጣት ይጀምራሉ። ወይኔ አንዳንድ ሰዎች ከተደበቁበት ምዕራፍ መውጣት ይጀምራሉ። ዛሬ አላውቅም፣ ለአንድ ሰው ግን እንደዚህ ይሆናል። ከተለማመደበት ምዕራፍ ወዳልተለማመደበት ምዕራፍ ይሸጋገራል። ልናገር፣ እየጸለያችሁ የቆያችሁ አላችሁ። መንፈስ ቅዱስን እየጠራችሁ የቆያችሁ ታይብኝ ና መንፈስ ቅዱስ። ለምን መንፈስ ቅዱስ የምንጠማውና የምንጠጣው መንፈስን ተዕለት ዕለት ተሞሉ ነው የሚለው። መንፈስ ኤቭሪ ዴይ የምትሞላው ጉዳይ ነው። የሆነ ቸርች ስትመጣ የምትሞላ ጉዳይ አይደለም። ቤት በጓዳ ላይ የሚመጣ ጉዳይ ነው። ታውቃለህ፣ ጉባኤ ላይ ስለመጣ የሚመጣና ጉባኤ ስላልመጣ የሚቀር ጉዳይ አይደለም። ቤት ላይ ጓዳ ቁጭ ብለህ ስትጠራው የሚመጣ አትዮ ለምን ካልከኝ ወይን ቤት መጥቶ አይተናላ። ጳውሎስና ሲላስ በእስር ቤት ተጥሎ ሳሉ በተቀመጡበት ቦታ በዘመሩ ጊዜ መንፈስ መጣ። ዛሬ መልእክት አለ። ባላችሁበት ቦታ ባላችሁበት ሰፈር ላይ መንፈስ ቅዱስ ይመጣባችኋል። ይመጣል። ግን መንፈስ ቅዱስ ጫማ መቀየር አይደለም። መንፈስ ቅዱስ ጫማ መቀየር አይደለም። መንፈስ ቅዱስ ጫማ መቀየር አይደለም። ነጥብ። መንፈስ ቅዱስ ቀበቶ መቀየር አይደለም። መንፈስ ቅዱስ ሱፍ የምንለብስበት ጉዳይ አይደለም። እንደዚህ ይላል፣ መንፈስ ቅዱስ ወደ ምድረ በዳ መራው ይላል። መንፈስ ቅዱስ መሪ ነው። እባክህ የሆነ ሰው ዛሬ የሚመራ ሰው አለ። ከምሬት ወጥቶ ወደ መመራት የሚሻገር አለ። ዛሬ ይሄ መንፈስ ቅዱስ ይመራሃል። መንፈስ ቅዱስ ሹመት አይደለም፣ ልጅነትን የሚያንጸባርቅ መንፈስ ቅዱስ ሹመት አይደለም ወገኖች። አንዳንድ ሰዎች መንፈስ ቅዱስ የሚመስላቸው ወንጌላዊነት ነው። አንዳንድ ሰዎች መንፈስ ቅዱስ የሚመስላቸው ነብይነት ነው። አንዳንድ ሰው መንፈስ ቅዱስ የሚመስላቸው ዘማሪ። መንፈስ ቅዱስ ሹመት አይደለም፣ ልጅነትን የሚያረጋግጥበት
ታውቃላችሁ ቅድም አቤነዘር ሲያወራኝ አንድ ነገር ደነገጥኩኝ። ሙስሊም ነው። ችግር አለብሽ አለ። አዎ ያስፈራሻል። አዎ ምትሰጊ ጉዳይ አላለና እኔ ሙስሊም ነኝ አለ። መንፈስ ቅዱስ አንተ ላይ ቢመጣ የትኛውም አጭበርባሪ አጭበረብርህም፣ የትኛውም አታላይ አታልልህም። እውነት በቲክቶክ ላይ ትንቢት የሚመስል ሳይኮሎጂካሊ ወርድ አውርቶ እንደዚህ ያለ እኔ ሙስሊም ነኝ ብሎ አላገጠባት። አንዱ ከቦረና አካባቢ ነው ያልከኝ አይደል? እንደዛ አደረገ። አለኛ እኔ ኦርቶዶክስ ነኝ አለ። ወንድሜ መንፈስ ቅዱስ በመጣ ጊዜ ደፍሮ የሚናገሩ ሰዎች ድፍረት ያጣሉ። አፋቸውን የሚከፍቱ ያለ አግባብ አፋቸውን በዚህ ወንጌል ላይ የሚያላግጡ ሰዎች ዝም ማለት ይጀምራሉ። ዛሬ እናገራለሁ፣ ይህ መንፈስ አንተ ቤት ይከብራል። እባክህ ማን ነው ይሄን መንፈስ የተራበ ውሸትን ውሸት ብሎ የሚለይ? ታዲያ መንፈስ ቅዱስ ዲዘርን ያደርጋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እነ ጳውሎስን ከኋላ እየተከተለች ይላል። ያቺ መንፈስ ያለባት ክፉ መንፈስ ነው ያለባት። እነዚህ የልዑል የእግዚአብሔር መልእክተኞች ናቸው ስሟቸው እያለች ከኋላ ታወራ ነበር። ጳውሎስ ተጨነቀ ይላል። መንፈስ ቅዱስ ሲኖርብህ ሌላ መንፈስ ያስጨንቃል። አትስማማ፣ ትረበሻለህ፣ ዲዘርን ታደርጋለህ። ማን እንደሆነ ምንጩን ትለያለህ። ዛሬ መልእክት አለ። ምንጩን የሚያስለይ የእግዚአብሔር ቅባት፣ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል ዛሬ በአንድ ሰው ላይ ይወርዳል። ኧረ አሜን። እየገባችሁ ነው ወይ? ና ዴቪዬ፣ መንፈስ ቅዱስ ከአንተ ጋር ሲመጣ የዚህን ያክል ክፍተት አይደለም የሚኖረው። አብሮክ ነው ሙቭ የሚያደርገው፣ አብሮህ ነው የሚንቀሳቀሰው። ስትቀመጥ ይቀመጣል፣ ስትቆም ይቆማል፣ ስትዘል ይዘላል፣ ስትሰራ ይሰራል። ዛሬ መንፈስ አንዳንድ ሰዎች ላይ ይወርዳል። እባክህ ታውቃላችሁ፣ የዴቪን መኖር ለኔ አትነግረኝም። ዝም ብለህ ያዝ፣ ቁጭ በሉ። የዴቭ መኖር ለኔ የሚያስረዳ ሰው አያስፈልገኝም። ለምን ቢባል ዴቭ ከኔ ጋር እንዳለ የገባኝ ነው። መንፈስ ቅዱስ ካንተ ጋር እንዳለ ሌላ ሰው እንዲነግር ለምን ትፈልጋለህ? ሌላ ሰው ማስታወቂያ እንዲሰራልህ ለምን ትፈልጋለህ? ሌላ ሰው እንዲያስረዳ ለምን ትፈልጋለህ? የመንፈስ ቅዱስ አብሮነት ይዘርን ማለት ዛሬ ደስ ይላል። የአንዳንድ ሰዎች አይን ይከፈታል። ይከፈታል። ስብህ ይሰማኛል፣ መገኘት ይሰማኛል፣ እልውን እያለፈን እንደዚህ ሊታወቅ ይገባል፣ እንደዚህ ሊታይ ይገባል። ይላታ ካራዲያ ሶኮቦ ይዲል ታስተከበረ ደገባ አንዳንድ ሰዎች ላይ ዛሬ መንፈስ ቅዱስ መታየት ይጀምራል። አንድ ነገር ልጠይቃችሁ፣ ልብስ መልበሴን ልታስረዳኝ ትችላለህ? ጭራሽ ከቤት ማታ ስተኛ የለበስኩት ልብስ አለ። ጧት ስወጣ ግን እቀይረዋል። መንፈስ ቅዱስ እኮ አይቀየርም። የሆነ ማታ አልጋ ላይ ቀይረኸው አስቀምጠህ ሶፋ ላይ እንዲሰቅልኸው የሆነ ቸርች ስትመጣ ለብሰህ የምትመጣው ጉዳይ አይደለም። መንፈስ ቅዱስ በአካባጣ ጎርባጣው መንገድ ላይ ሰው በሌለበት ምድረ በዳ ላይ የሚረዳ በሌለበት እንደዚህ እኮ ነው። አባብላታለሁ አለ፣ ወደ ምድረ በዳ ወስዳታለሁ አለ። የልቤን ለልብ ዛሬ እግዚአብሔር ደስ ያደርጋል። የልቡን ያጫውታችኋል። እባካችሁ እመኑን። ቀጣይ 2 ዓመት ቀጣይ 3 ዓመት በኢትዮጵያ አይደለም በዓለም ገናና የሚሆኑ ሰዎች እዚህ ጉባኤ ውስጥ አሉ። አልገባችሁም? ቀጣይ ሲዝን ላይ የነቁ ትውልድ እየመጣ ነው። የሆነ የምታስረዳው አይደለም፣ የተረዳ ትውልድ፣ ማን እንደሞተለት የተረዳ ትውልድ፣ ማን ዋጋ እንደከፈለለት የተረዳ ትውልድ፣ ማን አዳኝ እንደሆነ የተረዳ ትውልድ ዛሬ እናገርባችኋለሁ። ታሪካችሁን የሚቀይር መንፈስ ቅዱስ ወደ እናንተ እየፈሰሰ ነው። ታይ ኦፎል
መንፈስ ቅዱስ የማስታወቂያ ውጤት አይደለም። አንተ ከዛ ኢየሱስ እንደዚህ ያለ መጠበቅ ከቻላችኋል፣ መጠማት ከቻላችሁ ይመጣል። በቃ ይመጣል፣ ጠብቁት። ታውቃላችሁ ሰው ሊያጽናና የማይችል ሐዘንን ከውስጥ ነቅሎ የሚያወጣው መንፈስ ቅዱስ። ካንሰርን ያለምንም ሰርጀሪ ከውስጥ ነቅሎ የሚያወጣው መንፈስ ቅዱስ ነው። እዚህ ጉባኤ 10 ሰዎች ከካንሰር ሲፈወሱ ያለው እግዚአብሔር ምስክር፣ ከኤችአይቪ የሚፈወሱ 7 ሰዎች ነው ያለው። ዛሬ እንደዚህ ይሆናል። ይሄ መንፈስ ቅዱስ ከእናንተ ውስጥ ቮሚት እያደረገ ያስወጣዋል። እባክህ ሃሌሉያ። ታውቃላችሁ ከዛ መንፈስ ቅዱስ በምድር ላይ ለ400 ዓመት ሰራ። ከሐዋርያቶች ዘመን ጀምሮ እስከ 400ኛው ዓመተ ምህረት ድረስ ሰራ። ከዛ በኋላ ለ1500 ዓመታት ግን መንፈስ ቅዱስ በምድር ላይ አልሰራም። መንፈስ ቅዱስ ለ1500 ዓመታት ዝም አለ። ከዛ ጥንቆላ ገነነ፣ አስማት ገነነ፣ አስራት እየገነነ፣ ጠንቋይ እየገነነ፣ ለድንጋይ የሚሰግድ እየገነነ፣ በቃ ሰዎች መንፈስ ቅዱስን እያንሻፈፉ እያስተማሩ በሰዎች ላይ መምጣት ጀመሩ። መንፈስ ቅዱስ ዝም አለ። መንፈስ ቅዱስ መስራት ሲፈልግ መስራት አልቻለም። የተዘጋጀ ልብ አጣ። ማላይ ወርዶ ይስራ መንፈስ ቅዱስ። ስለዚህ ሁሉም ሰዎች በሞራል እንጂ በመንፈስ የሚጓዙ አልነበሩም። ለሚፈልጉት ነገር መልስ እንዳለ የሚያምኑ ጠንቋይ አላቸው። ስለዚህ መንፈስ ቅዱስ ዝም አለ። በ1900 አሜሪካ ዩኒቨርሲቲ ካንሳስ ላይ አንድ የተሰባሰቡ የቴዎሎጂ ተማሪዎች አስተማሪያቸውን እንደዚህ ያሉት፣ የሐዋርያትን ሥራ ሲያስተምራቸው ይሄኛውን ምዕራፍ ማስተማር ሲጀምር እንደዚህ ያሉት፣ ለመንፈስ ቅዱስ እጅ ጫንብን አሉት። አሁን እጅ እንድጭንብን ፈልጋለሁ። የቴዎሎጂ አስተማሪ ነው እንደዚህ ያለ። እኔ መንፈስ ቅዱስን አልተቀበልኩም እና ከናንተ ጋር እጾማለሁ። ተማሪዎች ተሰብስበው ኤላዳጋዳጋቫና ሶፕሬደገቨዳጋባሸካባሲ ይብሉ 1900 ላይ 1903 ላይ አሜሪካ ላይ ሪቫይቫሉ ጀመረ። ያ ሪቫይቫል 100 ዓመት ነው፣ ገና ልጅ ነው፣ ግን ዓለምን አጥለቀለቀ። ዛሬ መልእክት አለ። ይህ መንፈስ እዚህ ጉባኤ ላይ የሚያገኘው ሰው አለ። ይህ መንፈስ የሚወርድበት ሰው አለ። እናገራለሁ፣ ይህ መንፈስ ባንተ አርፎ ይሰራል፣ 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 ይሰራል። አታ 1906 ላይ አዙዛን ስትሬት ሪቫይቫል የሚባለው በተማሪዎች ጾም ጸሎት የጀመረ ነው። በተማሪዎች ፌሎሺፕ አንተ ፕላክሊጦስን መጥራት ጀመሩ። ፕላክሊጦስን እንፈልጋለን አሉት። ምን ማለት ነው? ወዳጄ እፈልጋለሁ አሉት። ጓደኛ እፈልጋለሁ፣ ካንተ ጋር አብሬ መሆን እፈልጋለሁ፣ ካንተ ጋር አብሬ መጓዝ እፈልጋለሁ። አንተ ሰው ዝና ካለው ሰው ጋር ብትሄድ ምን ያደርግልሃል? ቪኤት ካለው ጋር ብትሄድ ምን ያደርግልሃል? ልተንቢባችሁ ወይ ልናገርባችሁ ወይ? ቀጣይ ሲዝን ላይ እናንተ ቤት መንፈስ ቅዱስ ያወራል። እባክህ አልገባችሁ? መንፈስ ቅዱስ ትንቢት ከመናገር ያለፈን፣ መንፈስ ቅዱስ ስብከት ከመስበክ። ፓስተርዬ አንተ እኮ በህይወት የኖርከው ችለህ አይደለም፣ ችሎክ ነው። እኔ ያው የሚባለው ሰውዬ ዛሬ እንድቆም ያደረገኝ ችዬ አይደለም፣ ችሎኝ ነው። ዛሬ ግን መንፈስ ቅዱስ እንደዚህ ያደርጋል። አንዳንድ ሰዎችን ከረግረግ ጭቃ ያወጣል፣ ከገቡበት ረግረግ ጭቃ ያወጣል። አሜን። መንፈስ ቅዱስ እንዲህ ይላል እኮ መንፈስ ይላል የምድርን ፊት ያድሳል። የምድርን ፊት ከዛ እትራ ሲናገር ዳዊት ነው ይሄን የተናገረው። ኢዮብ ሲናገር እንደዚህ ያለ ሰማያት በመንፈሱ ውበትን አገኙዋል። ውበት የምታገኘው በመንፈስ ቅዱስ እኮ ነው። ይሄው የዛሬ 10 ዓመት ብታየው ልብስ አያምርበት፣ ጫማ አያምርበት፣ የሆነ ነገር አያምርበትም። መንፈስ ቅዱስ እኔ ላይ ሲመጣ ግን ዚዳካታካታካቲያ ዛሬ መልእክት አለ። ጠረናችሁን የሚቀይር መንፈስ ቅዱስ ይገባባችኋል። የመጨረሻው ዘመን ሪቫይቫል፣ የመጨረሻው ዘመን እሳት፣ የመጨረሻው ዘመን። እናንተ ሰዎች መንፈስ ቅዱስ ማለት ልሳን ማውራት አይደለም። መንፈስ ቅዱስ ማለት ጂላ ካራዳ ጋባራዲ ማለት አይደለም። መንፈስ ቅዱስ ይሄ አይደለም። መንፈስ ቅዱስ ማለት እግዚአብሔር ራሱ፣ እግዚአብሔር መለኮት፣ እግዚአብሔር አብ። ዛሬ እናገራለሁ ከመንከባለል ያለፈ እሳት ይመጣባችኋል። እባክህ እውነት 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 ነው። ከዛ ይዘላል መንፈስ ቅዱስ። አንዳንድ ሰዎች
ብርቅ ነገራቸው ትንቢት ነው። የአንዳንድ ሰዎች ብርቅ ነገራቸው ስብከት ነው። የአንዳንድ ሰዎች ብርቅ ነገራቸው አጋንንት ማውጣት ነው። ዊዛውት ሆሊ ስፒሪት ነቲንግ። ያለ መንፈስ ቅዱስ ምንም አታርግም፣ ምንም አታመጣም። የእስራኤላውያን አምላክ ከአሕዛብ አምላክ የሚለየው በመንፈስ ስለሚሰራ ነው። እንደዚህ ይላል የእግዚአብሔር መንፈስ ይላል በኤስታኦል መንደር ላይ በማይመች ሰፈር ላይ ሳምሶንን ምን ይለው ነበር? ያነቃቃው ነበር። ዛሬ አንድ ነገር እናገራለሁ። መንቃት የሚጀምር ትውልድ አለ። ባካሽ አሜን። ያነቃቃው ነበር። ምንድነው ፍላጎትሽ? ምንድነው ረሃብሽ? ምንድነው ጥማትሽ? ባካችሁ ቸርች ከመመላለስ ያለፈ ነው የመንፈስ ቅዱስ ስራ። የመንፈስ ቅዱስ ስራ ቸርች አቴንድ ከማድረግ ያለፈ ነው ወገኖቼ። ፕሬዘንት ቦዲ አብሰንት ማይንድ የሆኑ ሰዎች እዚህ አሉ። ሰውነታቸው ጉባኤ ውስጥ ነው፣ መንፈሳቸው ወይም አእምሯቸው ሌላ ቦታ ያሉ ሰዎች አሉ። አሉ። ዛሬ ግን እንደዚህ እናደርጋለን። መንፈስ ቅዱስን የሸፈነባችሁ ነገር ከናንተ ላይ ይቀማል። አሜን። ሕያው መንፈስ ቅዱስን ሸፍኖባችሁ ከሆነ እጸልያለሁ። ሕያው ጄደብሊው ለቀጥታ መንፈስ ቅዱስን እናንተ ላይ እንዳይገለጥ እኔ ሸፍኜ ከሆነ እግዚአብሔር ሊሰራባችሁ ሲፈልግ እንዳይሰራባችሁ እንከን ሆኜ ከሆነ መውጣት አለብኝ። ለምን ቢባል የተሻለ ትውልድ አለው እግዚአብሔር። አልገባችሁም? ታውቃላችሁ እኔ ቁጭ ብዬ መንፈስ ቅዱስ ስራውን ከሚያቆም እኔ ወጥቼ አንተ ብትቀባ ይሻለኛል። ገብቷችኋል እያወራ ያለሁት? እናንተ ሰዎች መንፈስ ቅዱስ በመጣ ጊዜ 1906 ላይ መንፈስ ቅዱስ ሲመጣ ጉባኤው ላይ የገባ ሰው ሁሉ የፈውስ ጸጋ መጣበት እና ዝም ብለ ያበጠ ሰውነት ላይ ስጭን መቅለጥ ጀመረ። የጠፋ አይን መብቀል ጀመረ። የተቆረጠ እጅ መውጣት ጀመረ። መንፈስ ቅዱስ ስራ ሲጀምር የውስጥ ደዌ ስፔሻሊስቶች አይደለም የምንሆነው፣ የውጭ ደዌ ነው የምንሆነው። አስወጥቶ ታዲያ ፈውቶ መጋን አክት የምናደርግበት ዘመን ይጠፋል። ይሆና እንደዚህ ብለን የምንጓዝበት ዘመን ይቀራል። መንፈስ ቅዱስ ራን ስለሚያደርግ ሰው ሁሉ ጀዋ መሆን ይጀምራል። ቅን መሆን ይጀምራል። እግዚአብሔርን የሚፈራ መሆን ይጀምራል። እግዚአብሔርን የሚሰማ መሆን ይጀምራል። ልናገርባችሁ በጌታ ቀጣይ ዘመን ላይ እናንተ ቤት ላይ መንፈስ ቅዱስ ገኖ ይታያል። አሜን አሜን። ማን ነው በመንፈስ ቅዱስ መጥለቅለቅ ወይም መጠመቅ የሚፈልግ? ማን ነው? የመንፈስ ቅዱስ ጥምቀት አለ ወገኖች። በቅርብ ጊዜ በኋላ ለቆም በመንፈስ ቅዱስ ትጠመቃላችኋል። በውሃ የተጠመቃችሁ ሰዎች የውሃ ጥምቀት ቀጥሎ አንድ ከባድ ጥምቀት አለ። የመንፈስ ቅዱስ ጥምቀት አለ። ይህ የመንፈስ ቅዱስ ጥምቀት ምን ያደርጋል ካልከኝ፣ ፊት የቀረበ ሁሉ ያቀልጣል። ያስቸገረን ሁሉ ገለል ያደርጋል። ያስፈራራ ሁሉ ያራግፍልሃል። ዛሬ መልእክት አለኝ ባካችሁ። የእናንተን በረከት እየበላ የቆየውን ዘንዶ የምትመቱበት የእግዚአብሔር መንፈስ በእናንተ ላይ ይመጣል። አሜን አሜን። መንፈስ ቅዱስ አንተ ያለኝ ትልቅ ቦታ በምንም አልተካውም የኔ ድል ፈንታ ላንተ አብሮነት ያለኝ ትልቅ ቦታ በምንም አልተካውም የኔ ድል ፈንታ። እመኑኝ እንደዚህ ያደረግን ምልክት ከምናደርግባችሁ በላይ መንፈስ ቅዱስ በመጣ ጊዜ ሄላዳ ካታካራ ተሰከበሄለደ አላውቅም። ዛሬ አንዳንድ ሰዎች እንደዚህ ይሆናሉ። ከተለማመዱበት ምዕራፍ ካቃታቸው ምዕራፍ መውጣት ካቃታቸው ሕይወት እንዴት ይሻለኛል ከምትሉበት ዛሬ መንፈስ ቅዱስ ነቅሎ ያወጣችኋል። መንፈስ ቅዱስን እንዳይሰራ የሚከለክለው አንደኛው ዝሙት ነው። ቁጭ በሉ። ዝሙት መንፈስ ቅዱስ አንተ ላይ እንዳይሰራ ይከለክላል። ውሸት
መንፈስ ቅዱስ ባንተ ላይ እንዳይከብር ያደርጋል። ሐሜት መንፈስ ቅዱስ እንዳይሰራብህ ያደርጋል። ዛሬ ግን እንደዚህ ሆነ። አንዳንድ ሰዎች ከውሸት፣ አንዳንድ ሰው ከዝሙት፣ አንዳንድ ሰው ከሐሰት፣ አንዳንድ ሰው ከማጭበርበር፣ አንዳንድ ሰው ከሆነ ቦታ መንፈስ ቅዱስ ያወጣቸው። ካንሰር ያለብሽ መንፈስ ቅዱስ ይመጣል። ኤችአይቪ ያለብህ መንፈስ ቅዱስ ይመጣል። እግር ተቆርጦ መንፈስ ቅዱስ ይመጣል። አይን ጠፍቶ ያለ መንፈስ ቅዱስ ይመጣል። ገንዘብ ባይኖር መንፈስ ቅዱስ ይመጣል። ደሃ ብትሆን መንፈስ ቅዱስ ይሆናል። ዛሬ እናገራለሁ ባካችሁ፣ ጠረናችሁን የሚቀይር የእግዚአብሔር መንፈስ ይገባባችኋል። አታወዳድሮ፣ አታነጻጽሮ። ይሄ ቅባት መመረጥህን እንጂ መንፈስ ውስጥ እንዳለ ኮንፈርም ያደርግ። የጀመርከውን ሩጫ መጨረስ ትፈልጋለህ። የጀመርከውን አገልግሎት ግብ ማድረስ ትፈልጋለህ። በዘመንህ ኢየሱስ እንዴት ታይ ትፈልጋለህ? እባክህን በቃ ተው፣ ሰው መከተል አቁም። በቃ የሆነ ሰው መፈለግ አቁም። ከዛሬ ቀን ጀምሮ ግባ ወደ ጓዳ፣ መንፈስ ቅዱስን ጥራ። እመነኝ፣ እግዚአብሔር ምስክሬ ነው። መንፈስ ቅዱስ ዘር አይለይም። መንፈስ ቅዱስ ጾታ አይለይም። መንፈስ ቅዱስ ደሃ ነው አይልም። በመንፈስ የተጠሙ ደሆች ናቸው ይላል። እነሱ ጽድቅን ይጠግባሉ ነው የሚለው። ዛሬ እናገራቸው ባካችሁ፣ መንፈስ ቅዱስን ከተጠማችሁ መንፈስ ቅዱስ ወደ ህይወታችሁ ይመጣል። ዛሬ አላውቅም፣ አንዳንድ ሰዎች እንደዚህ ይሆናሉ። ከሆነ ምዕራፍ መውጣት ይጀምራሉ። ከማይመች ምዕራፍ መውጣት ይጀምራሉ። ከተገደቡበት ህይወት መውጣት ይጀምራሉ። ከሆነ ከሐዘን ምዕራፍ መውጣት ይጀምራሉ። እናንተ ሰዎች እመኑኝ፣ ያለ መንፈስ ቅዱስ የማንቀጥልበት ዘመን እየመጣ ነው። ያለ መንፈስ ቅዱስ የማንሮጥበት ዘመን እየመጣ ነው። መንፈስ ቅዱስ ማለት ለአንድ ሰው ነዳጅ ነው። መኪና ያለ ነዳጅ እንደማይንቀሳቀስ ሁሉ ያለ መንፈስ ቅዱስ ምንም ማድረግ እንደማንችል ወቁ። ቀጣይ ሲዝን ላይ አፈራችን የሚባረከው በመንፈስ ቅዱስ ነው። ውሃው የሚባረከው በመንፈስ ቅዱስ ነው። አየራችን የሚባረከው በመንፈስ ቅዱስ ነው። ዛሬ ምንድነው የምትፈልጉት? ምንድነው ረሃባችሁ? ምንድነው ጥማታችሁ? ምንድነው የነፍሳችሁ ጩኸት ምንድነው? ዛሬ መልእክት አለኝ ባካችሁ። የተጠማችሁት መንፈስ ቅዱስ ከሆነ ጠግባችሁ ትመለሳላችሁ። የምር እንዳስፈልገኛል። አዎ የምር ያስፈልገኛል። የእውነቴን ነው ታስፈልገኛል። አንዳንድ ሰዎች ላይ የሚመጣ ደመና አለ። አሁን የሚመጣ እግዚአብሔር ደመና አለ፣ ልምምዳቸውን የሚያስወጣቸው። ሰው እንዴት ትንሽ ነው ብቻውን ከወጣ ያላንተ፣ ወይኔ ቀትርም ቀላል ሆኖ ይኖራል ሁሌ እንደዋተተ። ግን አብሮ ያለ ሰው መንፈስ ያጀበው ከኋላ ምድርን ይታደጋል በኢየሱስ ምድርን የሞላ። በሕይወቴ የነገርከኝ ያስጀመርከኝ መንገድ ብቻዬን አልደፍረውም፣ መንፈስ ነው የግድ። እውቅና ሰጥሃለሁ በመንገዴ ሁሉ ላይ፣ ዘንግቼ አቅሜ የለኝ የት ልሂድ አንተን ሳላይ። ሸቶኛል ያንተ መገኘት፣ ሸቶኛል ያንተ ልውና፣ ሸቶኛል እለመልማለሁ ብዙ አፈራለሁ። ማፍራት የምትፈልጉ እለመልማለሁ መለምለም ለምትፈልጉ ብዙ አፈራለሁ።
ኢዮብ ሲናገር እንደዚህ አለ፣ የተቆረጠው ግንድ የበሰበሰው ከውሃ ሽታ የተነሳ እንደገና እንደሚያቆጠቁጥ እንደሚያፈራ። ይሄ እኮ የውሃ ጉዳይ የዛፍ ጉዳይ አይደለም። ስለ መንፈስ ቅዱስ እያወራ ነው። በስብሷል ሰውነቴ አለ፣ ቁስል መጥቶኛል፣ ቤቴ ተወርሷል አለ፣ ትዳሬ ፈርሷል፣ ልጆቼ ሞተውብኛል አለ። መንፈስ ቅዱስ አንተ ግን ስትመጣ አለ እንደገና ያብባል፣ ቤቴ አለ፣ እንደገና ይለመልማል አለ። ዛሬ የብዙዎቻችሁ ህይወት ይለመልማል። ተጠሙ ይህን መንፈስ ቅዱስ ይለመልማል፣ ይለመልማል። ዛፍ እንኳን ቢቆረጥ ደግሞ ሊያቆጠቁጥ አዲስን ቅርንጫፍ ሊያበቅል ተስፋ አለው። ለፍጥረት የመታደስን የእንደገናን ተስፋን ሰጠው። ለኔማ አንተ ነህ ለኔ ለነፍሴ ተስፋ የምትበልጥ ለማቆጥቆጤ የውሃ ሽታ